ኢራን በሞሳድ ስር የሚሰሩ ሁለት ሰላዮችን በሞት ፍርድ መቅጣቷን አስታውቃለች። ይህ የሆነው በቴህራንና በቴል አቪቭ መካከል ያለው ውጥረት በጨመረበት ወቅት ነው። ኢራን በሆርሙዝ የባህር ሰርጥ ላይ የጨዋታው ህግ መቀየሩን አውጃለች እና ኤምሬትስን በከባዱ መደብደብ ጀምራለች። ትራምፕ በጠረጴዛቸው ላይ ማራኪ የሆነ የኢራን ጥያቄ ቀርቦላቸዋል። ቴህራን ለአሜሪካ ኳሷ በእናንተ ሜዳ ላይ ናት ወይ ዲፕሎማሲ ወይም አጠቃላይ ግጭት ስትል አስታውቃለች። ከፍተኛ የሞሳድ ባለስልጣናት ደግሞ በኢራን ላይ የተከፈተው ጦርነት ከሽፏል ብለዋል። ትራምፕና ኔታንያሁ ሳያውቁት ለኢራን ቦምብ ሰርተውላታል ሲሉ በደቡብ የመን በሚገኘው ኤምሬትስ ደጋፊ የሆነው የሽግግር ምክር ቤት በሳውዲ አረቢያ ላይ አቋሙን ቀይሯል። ዋሽንግተን በጣም አደገኛ የሆኑ መሳሪያዎቿን ወደ ኳታር እያዘዋወረች ሲሆን የኢራን አብዮታዊ ዘበኛ ለኳታር የጊዜ ገደብ ሰጥቷታል። አልጄሪያ ኤምሬትስን በክህደት እየከሰሰችና ከኦፔክ የመውጣት ወጥመዷን አስመልክቶ አስጠንቅቃለች። በየሰዓቱ የሚወጡ አጫጭር ሰበር መረጃዎች እንዲደርሷችሁ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ እስከ መጨረሻው ተከታተሉ። ኢራን በሞሳድ ስር የሚሰሩ ሁለት ሰላዮችን በሞት መቅጣቷን አስታወቀች። ይህ የሆነው በቴህራንና በቴል አቪቭ መካከል ያለው ውጥረት በጨመረበት ወቅት ነው። የፍርድ ቤቱ ባለስልጣናት እንደገለጹት ተከሳሾቹ አሜሪካና እስራኤል በኢራን ላይ ጥቃት በፈጸሙበት ወቅት አስፈላጊና ሚስጥራዊ መረጃዎችን ለጠላት አሳልፈው በመስጠት ነው ተብሏል። ኢራን በሆርሙዝ የባህር ሰርጥ ላይ የጨዋታው ህግ መቀየሩን አውጃለች እና ኤምሬትስን በኃይለኛው መደብደብ መጀመሯ ተገልጿል። የኢራኑ ተስኒም የዜና ወኪል እንደዘገበው ኢራን በፓኪስታን አደራዳሪነት አሜሪካ ላቀረበችው የ9 ነጥብ ሐሳብ ምላሽ ሰጥታለች። ይህም ጦርነቱን በማቆም ላይ ያተኮረ ነው ተብሏል። ምንጮች እንደገለጹት ዋሽንግተን ለ2 ወራት የሚቆይ የተኩስ አቁም የጠየቀች ሲሆን ኢራን ግን ውሳኔው በ30 ቀናት ውስጥ መወሰን እንዳለባት አጥብቃ ተናግራለች። ይህም ጊዜያዊ እረፍት ከመስጠት ይልቅ ጦርነቱ ሙሉ በሙሉ ማቆም ላይ ያተኮረ መሆን አለበትም ብለዋል። እንደ ወኪሉ ዘገባ ከሆነ 14 ነጥቦች የያዘው የኢራን ጥያቄ ቋሚ ወታደራዊ ጥቃት እንዳይፈጸም ዋስትናን ያካትታል። እንዲሁም የአሜሪካ ጦር ከኢራን አቅራቢያ እንዲወጣ፣ የባህር ላይ እገዳው እንዲነሳ፣ የታገዱ የኢራን ሀብቶች እንዲለቀቁና ካሳ እንዲከፈልም ጠይቀዋል። በዚህ ሁኔታ ዋል ስትሪት ጆርናል እንደዘገበው ኢራን ለማንኛውም የአሜሪካ ጥቃት የምትሰጠው የአጸፋ ምላሽ በተባበሩት አረብ ኤሚሬትስ ላይ ያነጣጠረ እንደሚሆን ለሳውዲና ለኦማን ባለስልጣናት ገልጻለች። ሚድል ኢስት እንደዘገበው ቴህራን ለሪያድና ለማስቆት በላከችው ጥብቅ መልእክት አቡዳቢ የኢራን ወታደራዊ ምላሽ ዋነኛ ኢላማ ልትሆን እንደምትችል ገልጸዋል። ይህም ቴህራን ኤምሬትስን ከአሜሪካና ከእስራኤል ጋር ወታደራዊ ትብብር ታደርጋለች በማለት ስለምትከሳት ነው። ግጭቱ ከሰፋ እንደ ወደቦችና የኃይል መሰረተ ልማቶች ያሉ ቁልፍ ቦታዎች ኢላማ ሊሆኑ እንደሚችሉም አስጠንቅቃለች። የኤምሬትስ ምላሽ ደግሞ ከአሜሪካ ወታደራዊ ድጋፍ መጠየቅ ሲሆን ይህም የኢራን ጥቃት በቁልፍ ማዕከላት ላይ የሚፈጸመውን ጥቃት ለመከላከል እንደሆነ አስታውቃለች። በሌላ በኩል የኢራን ውጭ ጉዳይ ምክትል ሚኒስቴር አገራቸው ማንኛውም ጥቃት ለመመከት ሙሉ ዝግጁ መሆኗን ተናግረዋል። ኳሷ አሁንም በአሜሪካ ሜዳ ላይ መሆኗንና ዲፕሎማሲን ወይም ግጭትን መምረጥ እንዳለባት ገልጸዋል። በባህር ጉዞ ረገድ የኢራን ፓርላማ ምክትል ፕሬዝዳንት አዲስ የሆርሙዝ የባህር ሰርጥ አስተዳደር ህግ መዘጋጀቱን አስታውቃለች። ይህም የእስራኤል መርከቦች በማንኛውም ጊዜ እስከ መጨረሻው እንዳያልፉ መከልከልን ያካትታል። እንዲሁም ለጦርነቱ ካሳ ያልከፈሉ የጠላት ሀገራት መርከቦች እንዳያልፉም ተከልክሏል። ከነዚህ መካከል የኢትዮጵያ መርከብ አንዱ መሆኑን ተገልጿል። የተቀሩት መርከቦች ግን ከኢራን ፍቃድ ካገኙ በኋላ እንዲያልፉ ይፈቀድላቸዋል። ይህ ፕሮጀክት ዓለም አቀፍ ህጎችና የጎረቤት ሀገራት መብቶች ባከበር መልኩ እንደሚተገበር አረጋግጧል። በወሽመጥ ውስጥ ያለው የመርከቦች እንቅስቃሴ ከጦርነቱ በፊት እንደነበረው እንደማይሆን አስታውቀዋል። የኢራን ምክር ቤት የግንባታ ኮሚቴ ሰብሳቢ መሐመድ ረዛ ርዛኢ እንደገለጹት የሆርሙዝ ሰርጥን ማስተዳደር የኒውክሌር መሳሪያ ከማግኘት የበለጠ አስፈላጊ ነገር ነው ብለዋል። ከመርከቦቹ የሚሰበሰበው ገቢ 30 በመቶ ወታደራዊ መሰረተ ልማትን ለማጠናከር እንደሚውልም አስረድተዋል። የቀድሞ የሞሳድ ከፍተኛ ባለስልጣናት ራሚ አግራ ግን የአሁኑ ጦርነት ኢራን የጠነከረ ዩራኒየም እንድታወጣ ካላደረገ ትልቅ ውድቀት እንደሚሆን ገልጸዋል። የትራምፕ ዛቻዎች ወደዚህ ግብ እንደማያቀርቡና ትራምፕና ኔታንያሁ የኢራን የኒውክሌር ቦምብ አባቶች ተብለው እንደሚታወቁም ተናግረዋል። በምላሹ የኢራን ጦር ቃል አቀባይ እንደገለጹት ከጠላት ወገን የሚፈጸም ማንኛውም ስህተት በአዲስ የጦርነት ሜዳዎችና መሳሪያዎች ምላሽ ይሰጠዋል ብለዋል። የኢራን ሕዝብ በአደባባይ መገኘት ከሚሳኤልና ከድሮን ያላነሰ ትልቅ ተጽዕኖ አለው ብለዋል። ከኢራን ወደ የመን ቀይ ባህር ስንመለስ ብሉምበርግ እንደዘገበው ማንነታቸው ያልታወቁ የታጠቁ ሰዎች የቶጋ ባንዲራ የያዙ ኤምቲ ዮርካ
የተባለችው የነዳጅ መርከብ በሸቧ ጠረፍ ላይ ከእንደገና ተቆጣጥሯል። በሌላ በኩል የብሪታንያ የባህር ንግድ ድርጅት ዩኬኤምቲኦ 2 ጀልባዎችን በአንድ የግጭት መርከብ አቅራቢያ መታየታቸውን ገልጸዋል። መርከበኛው እንደተናገረው የታጠቁ ሰዎች ያሉባቸው አንድ አረንጓዴ ጀልባ እና ነጭ የአሳ ማጥበጫ መርከብ እስከ 500 ሜትር ድረስ ተጠቅተዋቸዋል። በዚህም ምክንያት ድርጅቱ መርከቦች ላይ ጥንቃቄ እንዲያደርጉ አሳስበዋል። በየመን የውስጥ ጉዳይ ደግሞ የኤምሬትስ ደጋፊ የሆነው ደቡብ ሽግግር ምክር ቤት ደጋፊዎች በአደንና በሙካላ ታላቅ ሰልፍ እንዲያደርጉ ጥሪ አቅርበዋል። የሰልፍ የሳውዲ አረቢያን ፖሊሲ ለመቃወምና ለዝባይዲ መሪነት ድጋፍ ለመስጠት ያለመ ነው ተብሏል። ይህ ጥሪ የቀጠናው ውጥረትና በደቡብ የመን ግዛቶች ላይ ያለው ተጽዕኖ ፍላጎት በጨመረበት ወቅት የቀረበ ጉዳይ ነው። ከአሜሪካና ከገልፍ ሀገራት ግንኙነት አንጻር አሜሪካ የፓትሪዮት የአየር መከላከያ ስርዓትን ለኳታር $4 ቢሊዮን ለመሸጥ መስማማቷን ገልጻለች። ይህም ስምምነት 2 ሚሊዮን ፓትሪዮት ጂም2 ሚሳኤሎችና 300 የፓትሪዮት 3 ኤምሲ ሚሳኤሎችን እንዲሁም ሌሎች መሳሪያዎችና የጥገና አገልግሎትን ያካትታል። ኳታር አሜሪካ በድርጅቱ ዋነኛ ምሰሶ መሆኗን ገልጸው የኤምሬትስ መውጣት ምንም ትርጉም የሌለው ክስተት ነው ብለዋል።